ሰላም ጤና ይስጥልን ክብራትና ክብራን የክፋ ቴሌቪዥን ተከታታዮች ለዕለቱ የመራረጥናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አደርጋለሁ። ምቹ የአየር ሁኔታ እንዲኖርና ምርትና ምርታማነትን ለማረጋገጥ ቀጣይነት ያለው የተፋሰስ ልማት አስፈላጊ ነው ተባለም። የ2017 ዓ.ም ክልላዊ የተቀናጀ የተፋሰስ ልማት ማስጀመሪያ መርሃ ግብር የአፈር ሀብታችን ለብልጽግናችን በሚል መሪ ቃል በከፋ ዞን ሺሾይንዴ ወረዳ ተካሂዷል። ቤተልሔም መምሩ ተጨማሪ አላት። የማስጀመሪያ ፕሮግራሙን በይፋ ያስጀመሩት የክልሉ ርዕሰ መስተዳድር የኢኮኖሚና መሰረተ ልማት ዘርፍ አማካሪ ዶክተር ኢንጂነር ምትኩ በድሩ በዓለም አቀፍ ደረጃ ከፍተኛ ስጋት እየሆነ ያለውን የአየር ንብረት ለውጥ ለመከላከልና ለመቋቋም የተቀናጀ የተፋሰስ ልማት ስራ እንደሚያስፈልግ ተናግረዋል። ህብረተሰቡ የተፈጥሮን ሀብት መንከባከብና መጠበቅ ለዘላቂና አስተማማኝ ህይወት ወሳኝ መሆኑን ከቀደምት አባቶችና አያቶች ታሪካዊ ዳራውን ተረክቦ በእምነት ይዞ የሚሰሩና እየሰሩ የሚገኙ ህዝቦችም ያሉበት ክልል ነው። በዓለም ደረጃ ከፍተኛ ስጋት ከመሆን አልፎ በሰው ልጆች ህይወት ላይ ከፍተኛ አደጋ እያስከተለ ያለውን የአየር ንብረት ለውጥ ለመከላከልና ለመቋቋም የሚያስችል የተቀናጀ ተፋሰስ ልማት ስራዎችን በዘንድሮ ዓመት በክልላችን በሁሉም አካባቢዎች በልዩ ትኩረትና በከፍተኛ የህዝብ ንቅናቄ የሚካሄድ መሆኑን እየገለጽኩ ይሄ ስራ በተሳካ እንዲጠናቀቅ ሁላችንም የሚጠበቅብን ኃላፊነት እንድንወጣ መልእክቴን አስተላልፋለሁ። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ አማካሪና የጽህፈት ቤት ኃላፊ አቶ ዮሐንስ መላኩ በበኩላቸው የተቀናጀ የተፋሰስ ስራን ለማስጀመር ዘርፈ ብዙ ዝግጅት ሲደረግ መቆየቱን ገልጸዋል። በክልላችን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የተቀናጀ የተፋሰስ ልማት ስራን ለማስጀመር የቅድመ ዝግጅት ስራዎች ሲሰሩ ቆይተዋል። በዚህ መሰረት አሁን በዚህ ዓመትኛ የምናከናውነው የተፋሰስ ልማት ስራ በተደራጀ መንገድ ነው ለማከናወን የታቀደው። ይሄን ስንናገር እንግዲህ እንደ አጠቃላይ 1100 ነው ብዬ መነሻ ላይ አንስቻለሁ። ከ1100 ንዑስ ተፋሰስ ውስጥ 371ዱ አዲስ ተፋሰስ ነው በዚህ ዓመት የምንጀምርባቸው ናቸው። 729ኞቹ ነባር ተፋሰሶች ናቸው ማለት ነው። ይሄን ለማከናወን ነው እንግዲህ በ41 ወረዳ በ861 ቀበሌዎቻችን በቂ ቅድመ ዝግጅት መደረጉን ለይተናል። የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ በበኩላቸው የተቀናጀ የተፋሰስ ልማት ስራ የማህበረሰቡን ሁለንተናዊ ተጠቃሚነት በማሳደግ ከዚህ ቀደም በለሙ ተፋሰሶች አርሶ አደሮች በስነ ህይወታዊ ስራዎች ተጨማሪ ገቢ ያገኙ እንደሆነ ገልጸዋል። በእጃችን ያለው መሬት፣ ውሃ፣ የሰው ኃይል አቀናጅቶ በማልማት ከመጠቀም አንጻር ይሄን በዘላቂነት ተጠቅሞ ተጨባጭ ለውጥ ከማስመዝገብ አንጻር ከሚሰሩ ተግባራት አንዱ የተፋሰስ ልማት ተግባራት ናቸው። እንደሚታወቀው በዞናችን በተለይ የተፋሰስ ልማት ስራዎች በማህበረሰቡ ዘንድ በየዓመቱ በናፍቆት የሚጠበቅ ተግባር ከመሆኑም በላይ ለተከታታይ ዓመታት ሲከወን ቆይቷል። ቀደም ሲል በሰራናቸው ስራዎች ተጨባጭ ለውጦች ተመዝግበዋል። ከዚህም አንጻር በተለይ በባዮሎጂካል ስራዎች አርሶ አደሩ ተጨማሪ ገቢ ማግኘት ጀምሯል። የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ ጋዋ አባ መጫ በበኩላቸው የተቀናጀ የተፋሰስ ልማት ከዝናብ ጥገኝነት ለመውጣት ፋይዳው የጎላ መሆኑን ገልጸዋል። የተቀናጀ የተፋሰስ ልማት ለዘመናት ከቆየንበት የዝናብ ጥገኝነት ለመውጣት የውሃ ሀብታችን ሰክነው ተቀምጦ የመሬት እምቅ ውሃ አቅም በማሳደግ የአፈር ጤንነት በመጠበቅ ምርትና ምርታማነት እድገትን በማረጋገጥ የአየር ንብረት ለውጥ የሚያቃውስ ግብርና ሳይሆን የአየር ንብረት ለውጥን የሚቋቋም ግብርና ምርትና ምርታማነት የማሳደግ ሚናው ላይ በእጅጉ የጎላ ስራ እየሰራ ውጤቶችን በአይን እያየን መጥተናል። ከዚህ ጋር አያይዘን ዘንድሮ 304 ንዑስ ተፋሰስ ላይ ከ76488 ሄክታር በላይ 8271 ኪሎ ሜትር በላይ ስነ አካላዊ ስራ ይሰራል። ከዚህ ጋር አያይዘን ስነ አካላዊ ስራው በተጨማሪ በዞናችን ነባራዊ ሁኔታ ስነ ህይወታዊ ላይ ትልቅ ትኩረት የምናደርግ ይሆናል ማለት ነው። ይህ ስነ ህይወታዊ ስራዎችን በተመለከተ በንዑስ ተፋሰስ ውስጥ የተካተቱ የቡና ልማት ስራዎቻችን የቡና ጉንደላ፣ ቡና ነቀላ፣ ነቅሎ ማደስ ከሚያዝያ 1 እስከ ሰኔ 30 2017 ድረስ በ2016 ሁለተኛ ዙር ላይ ፈሶ ያደረ
40 ሚሊዮን በላይ ችግኝ የምንተክልበት ጉድጓድ በልዩ ሁኔታ የሚቆፈርበት የዚህ አካል የተቀናጀ ተፋሰስ ክፍል ነው ማለት ነው። የሺሾንደ ወረዳ ምክትል አስተዳዳሪ አቶ ደመቀ ሀብቴ እንደገለጹት በወረዳው ያለውን ምቹ የአየር ንብረት ለማስቀጠልና እየተስተዋለ ያለውን የአየር ንብረት መዛባቶች ለማሻሻል ዘላቂ የተፈጥሮ ሀብት ልማት ጥበቃ ስራዎች ተጠናክሮ መቀጠል አለበት ብለዋል። በወረዳ ያለው ምቹ የአየር ንብረት በዘላቂነት ለማስቀጠልና እየተስተዋለ ያሉ የአየር መዛባቶችን ለመቆጣጠር ዘላቂነት ያለውን የተፈጥሮ ሀብት ልማትና ጥበቃ ስራዎችን አጠናክሮ በመስራት ሀገራችን እየተፈታተነ ያለውን የአየር ንብረት ለውጥ መቋቋም የሚችል የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነውን የአረንጓዴ ልማት ወይም ግሪን ሌጋሲ ተግባራዊ ማድረግ እና ግብርናችን ለዘመናት ከቆየበት ከዝናብ ጥገኝነት በማላቀቅ በተፈጥሮ ሀብት ልማትና ጥበቃ ላይ የተመሰረተ የአፈርን ለምነትና እርጥበትን በማሻሻል የሰብል ምርታማነትን ማሳደግ፣ የመኖ ልማትን ማስፋፋትና አቅርቦት ማሻሻል፣ የእንስሳት ሀብት ልማት ውጤታማነትን በማሳደግ የአየር ንብረት ለውጥ የሚቋቋም አካባቢና ኢኮኖሚ መገንባትን ግብና ዓላማ በማድረግ እየተገበረ ያለ የአፈር ጥበቃ ልማት ስራ ነው። በማስጀመሪያ ፕሮግራሙ ከተገኙት አርሶ አደሮች መካከል የሺሾንደ ነዋሪ የሆኑት አቶ ወልደየስ ወልደ ማርያም በበኩላቸው የተቀናጀ የተፋሰስ ስራ በመጀመሩ መደሰታቸውን ገልጸው ስራውን በቁርጠኝነት እንደሚሰሩም ተናግረዋል። የ2017 ዓ.ም የተፋሰስ ልማት ማስጀመሪያ ፕሮግራም በዴቻ ወረዳ ተካሂዷል። ለ45 ቀናት በሚቆይ በዚሁ የተፋሰስ ልማት እንቅስቃሴ ሁሉም የድርሻውን መወጣት እንዳለበት የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ጠይቋል። ምህረት ማሞ ተጨማሪ አላት። የተፋሰስ ስራን የአካባቢው ማህበረሰብ በአግባቡ ከተጠቀመም ለማፈር በጎርፍ ተሸርሽሮ እንዳይሄድ የሚያግዝ መሆኑን የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ወንድም ወልዴ ተናግረዋል። የዛሬን ተፋሰስ የተቀናጀ የማህበረሰብ ተፋሰስ ልማት ነው የሚባለው። እንግዲህ የተቀናጀ የማህበረሰብ ልማት የአፈር ሀብታችን ለብልጽግናችን ነው። ስለዚህ ያው የአፈር ሀብታችን ሀብት የምናገኘው ከአፈር ነው፣ ከውሃ ነው። ስለዚህ ይሄንን የአፈር ሀብትን ለመጠበቅ በዋናነት ንቅናቄ ተደርጓል። ከንቅናቄ ቀጥሎ ዛሬ ወደ ትግበራ ተገብቷል ማለት ነው። ስለዚህ በወረዳችን ካሉን 43 ቀበሌዎች 41 የማህበረሰብ ንዑስ ተፋሰስ አለን። እዛ ላይ በአጠቃላይ 480 ሄክታር ይለማል ተብሎ ተለይቷል። ይሄ ደግሞ በተለያዩ ባዮሎጂካል እና በስነ ህይወታዊ የተለየውን በስነ ህይወታዊ ከ3200 ሄክታር በላይ ይለማሉ ተባሉትን በቡና፣ በአቮካዶ፣ በሙዝ፣ በእንሰት እና በመኖ ስራዎች ትኩረት ተደርጎ ይሰራል። እዛው ላይ ከቡና ስራ ጋር ተያይዞ እንግዲህ አጠቃላይ ያደረን 7.9 ሚሊዮን ወደ 8 ሚሊዮን የሚጠጋ ያደረ ቡና ችግኝ አለን። እሱን የጉድጓድ ማስቆፈር መጨረስ፣ ለተከላ ደግሞ የሚያስፈልገውን የፊዚካል ስራ የእርጥበት ማቆሪያና ማቆያ የማይክሮ ስትራክቸር የሚባሉ ትረንች መሰሉትን የእቅድ አካል ናቸውና እነዚያ ተሰርቶ ቡናው በጥሩ ሁኔታ መድረስ በሚችለው እንዲተከል ነው። ሌላኛው ደግሞ ጉንደላ ነው። ከጉንደላ ጋር ተያይዞ ያ ወረዳችን ላይ በፎሊዮ ፕሮጀክት የታቀፉ ቀበሌዎች አሉ። በእነዚያ ቀበሌዎች ላይ ማሽን ተሰጥቶልናል። እነዚያ ማሽኖች በተገቢው ባለው ባጭር ጊዜ ውስጥ ጉንደላው ተጠናቆ ታድሶ ምርትና ምርታማነትን በደንብ እንዲረጋገጥ ነው። ሌላው ከመኖ ጋር ነው። መኖ እንግዲህ ያው የእንስሳት ሀብታችን ዋናው መሰረት ነው። ስለዚህ የመኖ ተከላ ከ380 ሄክታር በላይ እቅድ አለን። እሱን መጨረስና ለከብቶቻችን ሊውል የሚችል ምጥን መኖ እንዲዘጋጅ ታቅዷል። ከዛ አልፎ እንግዲህ ሌላኛው ከኛ ግብርናችን ጋር ከዚህ ከተፋሰስ ጋር አብሮ የሚሰራው የእንሰት ስራ ነው። እንሰት እንግዲህ በኩታ ገጠም ነው የሚሰራው። ቅድም ቡናውም በኩታ ገጠም ነው። እንሰትም በኩታ ገጠም ተሰርቶ ተተክሎ ምርትና ምርታማነትን እንዳረጋግጥ በታቀደው መሰረት እንድትሰራ ነው። ሌላው ደግሞ የእንሰት ችግኝ ጣቢያ በልዩ ሁኔታ ከወትሮ በተለየ ልክ እንደ ደንና ቡና ችግኝ ጣቢያ ተቋቁሟልና እሱንም ተጠናክሮ እንድትሰራ ያልን ያው ሌሎች አጠቃላይ በግብርና ቀሩ የተባሉ ተግባራቶች
በዚህ ተፋሰስ አካል ሆኖ ይሰራሉ። አቶ ወንድሙ አክለው በተፋሰስ ስራ የተለያዩ ለምግብነት የሚውሉ ችግኞች የሚለሙ መሆናቸውንም ገልጸዋል። ይህ ስራ ውጤታማ እንዲሆን የሁሉም ጉዳይ ነውና የሚመለከታቸው አካላት ርብርብ እንደሚያስፈልግ አሳስበዋል። አርሶ አደሮቹም በበኩላቸው ይህ ተፋሰስ ስራ ውጤታማ እንደሚያደርጋቸው በመገንዘብ ስራውን በአግባቡ እንደሚሰሩም ተናግረዋል። በወረዳው የየካ ቀበሌ ግብርና ባለሙያ የሆኑት አቶ መስፍን መንገሻ በበኩላቸው ማህበረሰቡን በማስተባበር ብዙ ስራዎች መሰራታቸውን በመጠቆም በተለይም በዚህ ተፋሰስ ስራ ላይ ተጠናክሮ እየቀጠለ እንደሆነና ሙያዊ ድጋፍም እየተደረገ መሆኑን ተናግረዋል። በመጨረሻም የወረዳው ግብርና አካባቢ ጥበቃ ህብረት ስራ ጽፈት ቤት ኃላፊ አቶ ወንድሙ ወልዴ እንደተናገሩት እነዚህ የሚለሙትን ችግኞች በመንከባከብ ለቀጣይ ተንከባክቦ ማቆየት እንደሚያስፈልግ አጽንኦት ሰጥተዋል። እንግዲህ ዋናው ነገር እሱ ጋር ነው። ብዙውን ጊዜ ረጅም ጊዜ ተሰርቶ ብዙ ጉልበት ፈሶ ሰው ደክሞ በአንድ ቀንና በሁለት ቀን በጥበቃ ጉለት ምክንያት ይጠፋል። ይሄ ደግሞ ይሄ ስራ ከመጀመሩ በፊት በወረዳ ንቅናቄም በደንብ ጸድቆ ነው የወረደው። ቀበሌ ላይም ደግሞ የቀበሌ ምክር ቤት ተጠርቶ አጽድቋል። ይሄ ማለት የተፋሰስ ኖርም ራሱ ህግና ደንብ አለው። አንድ አርሶ አደር ቢያጠፋ በምን ያክል ይቀጣል፣ እንዴት ይጠየቃል የሚለው ህግና ደንብ አለው። እሱን የወጣውን ኖርም ወይም ህግ ደንብ ተከትሎ ሳይጠፋ የተተከለው ጸድቆ ለምርትና ምርታማነት የሚደርስበት የተቆፈረ ጉድጓድ ደግሞ የእርከኑ ስትራክቸር አፈር ሳይበተን ሳይበላሽ እዛው ተስተካክሎ እንዲኖርና ጥበቃው በጥሩ ሁኔታ እንደሆነ ተደርጎ ለቀበሌ ባለሙያዎች እዛ ደግሞ የራሱ የሆነ ኮሚቴ ተሰየሚያል። ይሄን የሚከታተል ከ7 እስከ 11 የሚጠጉ ኮሚቴዎች አሉ። ለዛ ህግ ደንብ የሚያስከብሩ ህጉን አዋጁን የተፋሰስ መመሪያ ደንብ አዋጅን በተከተለ ይወጣዋልና እሱን ተከታትሎ ውጤታማ የማድረግ እንትኖች አሉ። ይሄንን ደግሞ በየደረጃው ያለ ከወረዳም ኤስኤምኤስ ባለሙያ እዛ ያለ ቀበሌ አመራር የወረዳ አመራሮችም በየጊዜው ሄዶ እየጎበኙ ሱፐርቫይዝ ያደረጉ የሚከታተሉበትና ለውጤት የሚያደርሱበት ነው የሚለው። የአፈርና ውሃ ጥበቃ ስራው የመሬት መራቆትን የሚቀንስና በጎርፍ የሚወሰድ ለም አፈርን የሚታደግ መሆኑን የጨታ ወረዳ አስተዳደር ገለጸም። የአፈር ሀብታችን ለብልጽግናችን በሚል መሪ ቃል የተቀናጀ የተፋሰስ ልማት ስራ በጨታ ወረዳ በሁሉም ንዑሳን ቀበሌዎች ላይ በይፋ ተጀምሯል። በማስጀመሪያ ፕሮግራም ላይ ንግግር ያደረጉት የጨታ ወረዳ ዋና አስተዳዳሪ አቶ መብራቱ መሸሻ እንደተናገሩት የአፈርና ውሃ ጥበቃ ስራ የመሬት መራቆትን የሚቀንስና በጎርፍ የሚወሰድ ለም አፈር የሚታደግ መሆኑን ተናግረዋል። የተቀናጀ የተፋሰስ ልማት የአካባቢውን ስነ ምህዳር ከመለወጥ በተጨማሪ ለምርታማነትና ለኑሮ ምቹ አካባቢ ለመፍጠር የሚያስችል ነው ብለዋል። የዘንድሮ የአፈርና ውሃ ጥበቃ ስራ ላይ በሁሉም ቀበሌ የሚከናወን መሆኑን የገለጹት አቶ መብራቱ ሁሉም የቀበሌ ነዋሪዎች በባለቤትነት እንዲሳተፉ ሲሉ መልእክት አስተላልፈዋል። በተፋሰስ ልማት ጎን ለጎን የቡና ጉድጓድ ቁፋሮ ስራ፣ የቡና ጉንደላና ሌሎች የበልግ ስራዎች በዚህ አጋጣሚ በልዩ ትኩረት መሰራት እንዳለበት አጽንኦት ሰጥተው ተናግረዋል። የጨታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽፈት ቤት ኃላፊው አቶ አሸብር ሲሳይ በበኩላቸው የ2017 ዓ.ም የተቀናጀ የማህበረሰብ ተፋሰስ ልማት ስራ ላይ እንደ ወረዳ ከ16204 በላይ የህዝብ ጉልበትን የሚፈልግ እንዲሁም 153 ልማት ቡድንና 572 አንድ ለ10 አደረጃጀት 5430 ሄክታር መሬት ለማልማት እቅድ መያዙን ገልጸዋል። የተፈጥሮ ሀብት መመናመንና የአፈር መሸርሸርን ለመከላከል ሁሉም ባለድርሻ አካላት በትኩረት ሊሰሩ እንደሚገባ ተናግረዋል። የጨታ ወረዳ ዋና አስተዳዳሪ አቶ መብራቱ መሸሻን ጨምሮ የወረዳ ከፍተኛ የመንግስት የስራ ኃላፊዎች የተፋሰስ ስራዎችን በዱባ ቀበሌ በይፋ አስጀምረዋል። ወደ ሌላ መረጃዎቻችን ስናልፍ የቦንጋ ፖሊቴክኒክ ኮሌጅ በእቅድ አዘገጃጀትና አተገባበር ላይ በኢኤኤፍአይ ከተሰኘ ፕሮጀክት በተገኘ የገንዘብ ድጋፍ በከፋ ዞን ለሚገኙ ፖሊቴክኒክ ኮሌጆች አመራሮችና ባለሙያዎች ስልጠና ሰጠም። ስልጠናው በእቅድ አዘገጃጀትና አተገባበር ላይ የሚታዩ ክፍተቶችን ለማረም የሚያግዝ እንደሆነም ተገልጿል። ሀብታም ወልደስላሴ ዝርዝር አለው። ቦንጋ ፖሊ ቴክኒክና ሙያ ኮሌጅ በወርልድ ባንክ በጋራ ሰርተው አጸድቀው ወደ ስራ ለመግባት የያዙት ሁኔታ አለ። እሱ ሰነድ ቀርቦ ሰምተናል። ሰነዱ እጅግ በጣም የሚያስደስት ነው። ሰነዱ የጋራ ተጠቃሚነትን የሚያረጋግጥ በኮሌጅ ደረጃ በፖሊቴክኒክና ሙያ ኮሌጅ ደረጃ ያሉትን ማህበረሰብ እንዲጠቀሙት የሚያደርግ እንደሆነ የተረዳውበት ትልቅ መድረክ እንደሆነ የወርልድ ባንክ
ይሄ ቦንጋ ፖሊቴክኒክ ኮሌጅ አጠቃላይ አገሪቱ ካሉ ፖሊቴክኒክ ኮሌጆች ጋር ተወዳድሮ ይሄ አሸንፎ ይሄ ያሸነፈበትን ደስታ ዛሬ ለኛ የገለጸበት ስለሆነ ላውንች ያደረገበት ስለሆነ የዛሬ ስልጠና በዚህ ሁኔታ ለየት ያደርገዋል። እኔንም ከመጣ በላይ ያስደስተኛል። እኔ ብቻ ሳይሆን ዋነኛው ዓላማ በሶስት አጀንዳዎች ላይ ሲሆን በዋነኛነት የተቀመጡ አጀንዳዎች የመጀመሪያው አጀንዳ ምንድነው? በኢዝ ፕሮጀክት ላይ ወይም ኤዱኬሽን ኤንድ ስኪል ፎር ኢምፕሎያቢሊቲ በሚል ስያሜ ኢዝ ተብሎ በዓለም አቀፍ ባንክ ድጋፍ የሚሰራ ፕሮጀክት አለ። አገር ውስጥ ካሉ 106 ፖሊቴክኒኮች ውስጥ 97 ፖሊቴክኒኮች ተወዳድረዋል። ከ97ቱ ይህን ፕሮጀክት ተጠቃሚ እንዲሆኑ የተደረጉ 24 ፖሊቴክኒኮች መካከል ቦንጋ ፖሊቴክኒክ አንዱ ነው። ውይይቱ የሚካፈሉ የክላስተር ኮሌጆችንም ደስታ የጫረበት ብዙ መስራት እንድናደርግ ያደረገበት ስለሆነ በጣም ለየት ያደርጋል የሚል እንትን አለ። ስልጠናው እጅግ በጣም ጥሩ ነው። የስልጠናው ፋይዳም በሚመለከት አንደኛው ትልቅ ማነቆ የነበረውን የኮሌጆችን ችግር ይፈታል የሚል እምነት አለኝ። የኮሌጁ ትልቁ ማነቆ የነበረው አንዱ በጀት ነው። ይህም በጀት ለአሰልጣኙ አቅም እንዲገነባ ለሰልጣኙ የመማሪያ ማስተማሪያ ቁስ እንዲያሟላ ከማድረግ አንጻር በሰነዱ የተቀመጡ ነገሮች እጅግ በጣም ተስፋ ሰጪ ናቸው። ይሄ ትልቅ ተስፋ የሚሰጠውን ጉዳይ በጋራ ተባብሮ በቅንጅት እንደ ሕፃን ተንከባክቦ ይሄን እድል መጠቀም ነው። እንደ ተቋም እንደ ኮሌጆች እንደ ፖሊቴክኒክና ሙያ ኮሌጅም ሆነ እንደ ኢንዱስትሪያል ኮሌጆች የሚጠበቅብን ትልቁ ኃላፊነት ይሄን እንደ ሕፃን ልጅ ተንከባክቦ ይሄን እድል ማህበረሰቡም እንዲጠቀም ማድረግ፣ ሰልጣኙ እንዲጠቀም ማድረግ፣ አጠቃላይ የአካባቢያችን ማህበረሰብ በዚህ ተሳትፎ የራሱን ድርሻ እንዲወጣና ይሄ ሀገሪቱ እያስከደች ያለችውን የብልጽግና ጉዞ ማረጋገጥ የምንችልበትም አጋጣሚ እንደሆነ በዚሁ አጋጣሚ ይሄን ይዘን በጋራ መስራት ያስፈልጋል የሚል ሀሳብ ነው የሚኖረኝ። ፕሮግራም ምን ያካትታል? ፕሮግራሙ ውስጥ የተካተቱ ኮምፖነንቶች ወይም የስራ ሂደቶች እነማን ናቸው የሚለውን ጥልቅ የሆነ ገለጻ በሙያተኞች የተሰጠ ሲሆን ለክላስተር ኮሌጆች ምን ጠቀሜታ አለው የሚለው ላይ ዝርዝር ተግባራት ከክላስተር ኮሌጆች ቀርቦ ውይይት እየተደረገ የሚገኝ አንደኛ አጀንዳ ሲሆን ሁለተኛው የውይይት ሀሳብ ክላስተር ኮሌጆች በጋራ ምን መፈጸም አለባቸው የሚለውን አመታዊ የምክክር መድረክ አላቸው። ያ ምክክር መድረክ ላይ የሰሩ ተግባራቶች ከዚህ በኋላ መፈጸም ያለባቸው ተግባራቶች ላይ በጋራ እየመከሩ ይገኛል። እነሱም የራሳቸው ተቋም እንደሆነ ተሳታፊ እንዲሆኑ ይሄን ጥሬን አስተላልፋለሁ። አመሰግናለሁ። ተቋማቶችን በከፋ ዞን ያሉትን ኢንዱስትሪ ተቋማትም ይሁን ቦንጋ ፖሊቴክኒክን በመቀላቀል ስልጠና በመውሰድ ውጤታማ መሆን ይቻላል የሚል እምነት አለኝ። ከ62 ሚሊዮን ብር በላይ ወጪ ሲገነባ የነበረው የቦንጋ ጌተሰማኒ ቅድስት አርሴማ ገዳም ግንባታ ተጠናቆ ሊመረቅ መሆኑ ተገለጸ። የምረቃ ስነ ስርዓቱ የተለያዩ ባለድርሻ አካላት በተገኙበት እንደሚካሄድም ተመላክቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፋ ሸካ ቤንች ሸኮና ምዕራብ ኦሞ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕዝቅኤል በዚህ ምረቃ ስነ ስርዓት ላይ በሀገር ውስጥም ይሁን በውጭ ተሳትፎ የነበራቸውና ሌሎችም እንዲገኙ ጥሪ አቅርበዋል። የዋቻ ኦበራ ጌተሰማኒ ቅድስት አርሴማ ገዳም በ1994 ዓ.ም እንደተመሰረተች ይነገራል። በገዳም ደረጃ መጠራት የጀመረችው ደግሞ 2009 ዓ.ም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፋ ሸካ ቤንች ሸኮና ምዕራብ ኦሞ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባልና የቅድስት ሥላሴ ሰዋሰው ኮሌጅ የበላይ ጠባቂ ብፁዕ አቡነ ሕዝቅኤል ገዳሟ ባለፉት 7 ዓመታት ውስጥ በከፍተኛ ደረጃ ግንባታ ተጀምሮ በሀገር ውስጥና በውጭ የሚገኙ የእምነቱ ተከታዮች ባደረጉት ርብርብ ዛሬ ላይ ተጠናቆ ሊመረቅ በመብቃቱ እንኳን ደስ ያላችሁ ብለዋል። ባለ ገንዘቡን ባለ እውቀቱን ባለ ጉልበቱን ለግሶ ነው ይሄ ቤተክርስቲያን
አሁን ለመመረቅ የደረሰው ማለት ነው። እንግዲህ ይህን ያደረገ ማንም አይደለም፣ እግዚአብሔር አምላክ ነው። ማንም አይደለም። የእኛም ብልህነት የእኛም መሯሯጥ አይደለም። እግዚአብሔር ተጨምሮበት ነው በስራ ላይ የዋለው እና እናንተ በዛ አካባቢ ያላችሁ በውጭም ዓለም ሆናችሁ እጃችሁን ዘርግታችሁ ይቺ ቤተክርስቲያን ከመሰረቷ ጀምሮ እስከ ጉልላቷ ድረስ እንዳሸበረቅ ያደረጋችሁ ልጆቻችን ክርስቲያኖች እግዚአብሔር ይጠብቃችሁ። እንኳን ደስ አላችሁ። የአርሴማ የቅድስት አርሴማ ቤተክርስቲያን ሊመረቅ ነው። አሁን ዋዜማ ላይ ነውና ያለነው። ሁሉም ሰዓቱ ሁሉ ጊዜውም የእግዚአብሔር ነውና ለዛ ቀን ብቻ ያድርሰን እያልን መጸለይ ነው። ሊቀ ጳጳሱ አያይዘውም ምዕመናን፣ የሀገር ሽማግሌዎችና በሀገር ውስጥም ሆነ በውጭ የምትገኙ በክልሉ በልዩ ሁኔታ ተገንብቶ ተጨማሪ አቅም የሆነውን የገዳሟን ህንፃ ቤተክርስቲያን መታችሁ እንድታስመርቁም ሲሉ ጥሪ አቅርበዋል። በከተሞቹ፣ በወረዳዎቹ፣ በዞኑ፣ በክልሉ እንግዲህ ጫካው እየጋረደ ነው እንጂ ጎልታ የምትታይ አርሴማ ናት። አርሴማ ናት። በስርዓትም በአሰራርም በጽዳትም በሁሉም ጎልታ የምትታይ ያው አርሴማ ናት። መልካም ነው። እንግዲህ በዛ አካባቢም ያላችሁ በውጭም ዓለም ያላችሁ ገንዘባችሁን ሁሉ የለገሳችሁ እንኳን ደስ አላችሁ። የዛ ዕለት መታችሁ እንድታስመርቁ እንላለን። እግዚአብሔር ይስጥልን። አቶ ብርሃኑ አዴሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር ሆነው ተሹመዋል። የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 17ኛ መደበኛ ስብሰባውን አካሂዷል። ምክር ቤቱ ባካሄደው ስብሰባ አቶ ብርሃኑ አዴሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር አድርጎ ሾሟል። የሰብአዊ መብቶች ኮሚሽን ዋና ኮሚሽነር በመሆን የተሾሙት አቶ ብርሃኑ በምክር ቤቱ ፊት ቀርበው ቃለ መሐላ ፈጽመዋል። ምክር ቤቱ ውይይት ሲደረግበት የነበረውን አጠቃላይ የትምህርት ረቂቅ አዋጅን ጨምሮ በአብላጫ ድምፅ አጽድቋል። ክቡራትና ክቡራን የከፋ ቴሌቪዥን ተከታታዮች ለዕለቱ ይዘን የቀረብናቸው ዜናዎች የተከታተላችሁትን ይመስላል። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አደረጉ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። በእኔ በኩል ሰላም።